السلام عليكم ورحمة الله وبركاته. سلام ናችሁ ወይ ውዴቶች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልহামዱሊላህ። ዛሬ ያው መጀመሪያ ላይ እንደያሳየዋችሁ ዘይት الحና ነው የምሰራው። ዘይት الحና ያኔ ለልጄ ነው የምጠቀመው። ይሄናው ለሸዋር በጣም ስለሚያስቸግር ዘይቱን ትብዬ አጥልሌ ዘይቱን እየተጠቀምኩላት በጣም ስትስማማት ስላየሁኝ መልሻ አንድ ጨርሻለሁኝ። ሁለተኛ ነው ማለት ነው። ኢንሻአላህ እናንተ ብትወዱታላችሁ ማለት ነው ኢንሻአላህ። አሁን እዚህ ጋር ያለኝ ጆዝ الهندና እንትን ነው ምንድነው ያጉሎ ዘይት ማለት ነው። እዚህ ጋር ደግሞ ዝንጅብልና ጥቁር አዝሙድ ምንድነው የሚባለው ደግሞ ሚስማር ሁለት መላጋ እናና አንድ መላጋ ስድር አለኝ ጨምረዋለሁ ማለት ነው። ሁሉንም የዘይቶቹን ጨምሬ እመጣለሁ። ያላውን ሁሉም ዘይቶቹን አረኩኝ። ያንስ አንድ ኮም ማለት ነው ያረኩት። ايوه عشان اسوي لك هنا عشان شارك ላጅራ መፈልገው ለጠጉር ያልፈልግም እያለች ነው። طيب خلاص وص طيب عشان ኮፒራይት እንዲያታስመጭብኝ አሁን እንደዚህ ከጨረስኩት በኋላ ካረኩ ካዴ ባለኩት በኋላ ውሃ እየፈላ ነው። አጅወስኩት يلا يرضى عليك ውሃውን አብዝቼዋለሁ ልቀንሰው አረኩት። መጀመሪያ ባንድ እጄ ስለነበረ ለዲፋብኝ ነበረ። ከዛ እንደዚህ ካረኩት በኋላ ቢያንስ ለግማሽ ሰዓት እስተጋለ ድረስ ማለት ነው ዘይቱ እስተሞቀ ድረስ አይዋ ዘይቱ እስተሞቀ ድረስ ተጠብቀዋለሁ ማለት ነው። ዘይቱ ሲወጣ ሲግል ነው አወጣዋለሁ ማለት ነው። ከዛ አሳያችኋለሁ ያለውን ነገር ማሻአላህ። አሁን 10 ደቂቃ ሆኖታል። ያስ 10 ደቂቃ እንታላይ ይግላል ማለት ነው። ሰዓቱ ታታይት በጣም እንትን እያለ ስለሆነ ቶሎ መጨረስ ስለፈለኩኝ ሰዓቱ እየጋለ የሰዓቱ በታች ኃይለኛ ስለሆነ በቃ ሞቀ ማለት ነው። የንሳውን 10 ደቂቃ እየዝታለ እጄ ላይ ሳረግ እጄ ላይ ጠብ ሳረጉ ታቃጠለኝ ከላስ አወጣዋለሁ ማለት ነው። ኢንሻአላህ ብሏል። ኢንሻአላህ ዋው ብሏል ማለት ነው። ከላስ አሁን አጠፋሁት። ቢያንስ ትንሽ ብረድና አውጥቼ አሁን መቅሪብ አካባቢ ላይ ነው የሰራሁት። እስተነጋ ጧት ድረስ ተወዋለሁ ማለት ነው። እንደዚህ እንዲያለክ በኪስ ጠቅልል አድርጌ ነገ ጧት ድረስ ተወዋለሁ ማለት ነው። ነገ ጧት እንገናኝ ማሻአላህ። አሁን 10 ደቂቃ ሆኖታል። ያስ 10 ደቂቃ እንታላይ ይግላል ማለት ነው። ሰዓቱ ታታይት በጣም እንትን እያለ ስለሆነ ቶሎ መጨረስ ስለፈለኩኝ ሰዓቱ እየጋለ የሰዓቱ በታች ኃይለኛ ስለሆነ በቃ ሞቀ ማለት ነው። የንሳውን 10 ደቂቃ እየዝታለ እጄ ላይ ሳረግ እጄ ላይ ጠብ ሳረጉ ታቃጠለኝ ከላስ አወጣዋለሁ ማለት ነው። ኢንሻአላህ ብሏል። ኢንሻአላህ ዋው ብሏል ማለት ነው። ከላስ አሁን አጠፋሁት። ቢያንስ ትንሽ ብረድና አውጥቼ አሁን መቅሪብ አካባቢ ላይ ነው የሰራሁት። እስተነጋ ጧት ድረስ ተወዋለሁ ማለት ነው። እንደዚህ እንዲያለክ በኪስ ጠቅልል አድርጌ ነገ ጧት ድረስ ተወዋለሁ ማለት ነው። ነገ ጧት እንገናኝ። ዘይታችን እዚህ ደርሷል። አሁንም አጥለሏል ማሻአላህ። ወቅፊ ማማ ወቅፊ የሚመስለው ጸጉሯ አቧራ ብቻ ሆኗል። ውጭ ወጣ ነበርና የገልቢ خلاص حبيبي خلاص አስቀይመዋታል ልጆቹ። بس الله يفرجنا بس شكل واحد خلاص حبيبي تعالي كده ماما عيونة يضربون. ما حد يضربك والله ما حد يضربك. أنا موجودة. أنا أوريهم فيك. نعم. الأولاد يضربوني حالهم هو بس هو شافوني هذا الأولاد هذا. خلاص حبيبي. أهم شيء جافو
እንደዚህ መርጠብ አለበት። መሳጅ أهم شيء አስፈላጊ ነው ማለት ነው። አንድ ሰዓት በቂ ነው። ከዛ ሻወር ወስድላታለሁ ማለት ነው። በሱ አላህ እዚህ ደርሰናል። ከወደዳችሁት ላይክ ሼር እያደረጋችሁ እንድትተባበሩን። ያቸው ጭንቅላቱ ላይ ምንም ነገር የለም። በጣም ነው ታሄን ነው። እንዴት አድርጋችሁ ትጠቀሙ ይመረጣል ማለት ነው። ለማጠቡም ለሁሉም ባይ